በባለ 50 ንስሐ የማይሰጠውና የማይሰገደው ለምንድን ነው? በባለ 50 የአስተብርኮ ስግደት ወይም የአምልኮ ስግደት አይቋረጥም። የማይሰገደው የንስሐ ስግደት ነው። በባለ 50 ንስሐ የማይሰጥበትና የማይሰገድበት ሁለት ምክንያቶች፣ አንደኛው ትንሣኤ የነጻነት ምልክት ስለሆነ። ስግደት የሰው ልጅ በኃጢአት ወድቆ እንደነበርና ምሕረት መፈለጊያ መንገድ መሆኑን ያሳያል። በትንሣኤ ግን ክርስቶስ ከኃጢአት ባርነት ነጻ አውጥቶናልና በደልንም ደምስሷልና ስግደት አይሰገድም። ስለዚህ የተፈታ እስረኛ በደስታ እንደሚቆም ሁሉ ምዕመናንም የነጻነታቸው ምልክት ሆኖ በእነዚህ ቀናት በቆሙበት ያመልካሉ እንጂ የንስሐ ስግደት አይሰገድም፣ ንስሐም አይሰጥም። ሁለተኛው ትንሣኤ የሰላም መታሰቢያ ስለሆነ ጌታችን ለሐዋርያት በተገለጠላቸው ጊዜ ሰላም ለእናንተ ይሁን ብሏቸዋል። የንስሐ ስግደት ደግሞ በደልና የውድቀት ውጤት ስለሆነ በሰላሙና በደስታው ወቅት አይፈቀድም። በአጠቃላይ በባለ 50 አለመጾሙና አለመሰገዱ ሕጉ ተሽሮ ሳይሆን የክርስቶስ ትንሣኤ ያመጣልንን ሰላም፣ ደስታና ነጻነት በተግባር ለመግለጥ ነው። ኃጢአታችን እንደተደመሰሰልንና ከእግዚአብሔር ጋር እንደታረቅን የምናሳይበት ልዩ የጸጋ ወቅት ስለሆነ በባለ 50 አይጾምም፣ አይሰገድም፣ ንስሐም አይሰጥም።